የማታስቀይም የማትሳሳት ሚስት ከባሏ የምትጠብቀው የማይሳሳት ፍጹም መሆኑን ትጠብቃለች። ይሄ በተክሊልም ማግባት ቢኖር ይሄ እስካለ ድረስ ግን ዝም ብሎ ፍጹምነትን መጠበቅ ካለ ፈተና ሊኖር ይችላል። ተክሊሉ አይደለም እየፈተነ ያለው ለትዳር የሚከፈለውን ዋጋ አለማወቃችን ነው። ግልጸኝነት አለመኖር። ብዙ ጊዜ ትዳርን ያህል ትልቅ ነገር እየመሩ ድብቆች ናቸው። ወንድ ለሚስቱ ድብቅ ነው፣ ሚስት ለባሏ ድብቅ ናት። ግልጸኝነት እስከሌለ ድረስ በተክሊል በቁርባን ቢጋቡም ፈተና የለም ማለት አንችልም። አለመግባባት የለም ማለት አንችልም። የትዳር መፍረስ አይኖርም ማለት አይቻልም። ግልጸኝነት እስከሌለ ድረስ የውይይት ባህልን አለማዳበር። ትዳርን ያህል ትልቅ ተቋም እየመሩ ውይይት አለማድረግ፣ አለመመካከር እስካለ ድረስ በተክሊል ቢያገቡ እንኳ ያ ትዳር ይፈተናል፣ ይቸገራል። ይህን እያደረጉ ነው በተክሊል የተገኘውን ጸጋ ጥቅም ላይ ማዋል የሚቻለው። ይሄንን ሳናደርግ በተክሊል መጋባት ብቻውን የሚፈለገውን እርካታ፣ ሰላም ያለበትን የጋብቻ ህይወት ማምጣት አይችልም።